ሞቲቬሽናል ስፒከሮች መጥተው ከጥቂት ጊዜ በኋላ የተጀመረ ነገር ነበር እና እሱም ምንድነው ለራስ ያለው ራስን ልፋ ጣር፣ እነሱ ጋር አትደውል፣ ለራስ ጊዜ ስጥ፣ ራስ ላይ አተኩር፣ ማንንም አትፈልግ ተብሎ ሰው በከባዱ ፕሮግራም ተደርጓል። በተለይ ከተማ አካባቢ ያለ ወጣት ላይ ትልቅ ፕሮግራም ኮዲንግ ነው የተከተተው። ጥሩ ነው፣ ራሱ ላይ ማተኮር ጀምሯል። ይሁን ግን ከሰው ጋር ኢንተራክሽን መፍጠር ካልቻለ ደግሞ እዛው ነው ይመስላችኋል እንጂ ሰው ከሰው ጋር ይሄ ሁኔታ ካከበረው ሰው ጋር ታርቆ መሄድ ካልቻለ እኔም 9 ወር እሱም 9 ወር ምን ያመጣል የሚባል አባባል አለ እና ሁኔታና ጊዜ ያከበረውን ሰው አክብረ ተስማምተ ከሱ ጋር ያለው ነገር ሼር እያረክ ትሄዳለህ እንጂ በሱ በኩል ሊመጣል ያለውን ሲሳይና በረከት መግፋት ነው የሚሆንብኝ እና ሞቲቬሽናል ስፒከሮች አንዳንድ የሚናገሩ ነገር ኮድ ነው ሆኖ የሚገባው ሰው ጋርና ፕሮግራም ሊሆናል ሰው። በዚህ በተገለጠው ዓለም ላይ ለሰው ልጅ የሰው ልጅ ነው ያለው። ወዳጄ አትሞኝ፣ ከሰው ጋር ኑር፣ ከሰው ጋር ተግባባ፣ ከሰዎች ጋር ብዙ ነገሮችን ሀሳብ ሼር ተደራረግ። ምናልባት አንተ የጎደለ ነገር እሱ ጋር ሊሆን ይችላል። በተፈጥሮ ስርዓት ውስጥ ደግሞ ፈጣሪ አንድን ሰው ፐርፌክት አድርግቶ አልሰራም። ወይ አንድን ዘር ወይ አንድን ሃይማኖት ፐርፌክት ያደረገው ነገር የለም። በተፈጥሮ ሂደት ውስጥ ሁሉም አይነት ፍጥረት የሚመጋገብ ነው። እኔ ጋ ያለው አንተ ጋ የለም፣ አንተ ጋ የሌለው እኔ ጋ አለ። ግን አንድ ላይ ስንመጣ ሞር የተሻለ ይሆን እንመጣለን። የተፈጥሮ ስርዓት ውስጥ ይሄን ያለው መደጋገፍ፣ መተባበር፣ ቴክ ኤንድ ጊቭ የሚለው የለም። ኤነርጂ ኤክስቼንጅ ማድረግ ያን ያለው በተፈጥሮ ሂደት ውስጥ እንጂ እኔ ሁሉንም ነገር ይችላለሁ ብለህ ሄጄ እሱን ከምጠይቅ ብለህ እንዳይቀርብህ። አትሞኝ። ማስችላቸው ነገሮች አሉ፣ እመን። በጣም ደግሞ የምትችላቸው ነገሮች አሉ፣ እሱንም እወቅ። ከዛ የምትችለውን ነገር የት መሸጥ እንዳለብህ ማጋጋ የቱ ጋር ቫሊዩ እንደሚያወጣ እወቅና ያንን ሂድ እንጂ በሁሉም ነገር ፐርፌክት ልትሆን አትችልም። አዘንዶ ዘዴ ሰው ነህ አንተ። ግን ህብረት ካለ ግን ፍጹምነት ይመጣል እና ያንን ፕሮግራም ኮዲንግ አውጥፍ ከውስጣችሁ። ሰው ከሰው ጋር ነው የሚያምርበት የሚሄድበት። ለሰው ሰው ነው መድኃኒት የሚለውን ያዟት። ሶሳይቲውን የማራራቅ ስራ የተሰራ ይመስለኛል እና ሀሳባችሁን አስቀምጡልኝ። ወይም ሰፋ ለቪዲዮ እንድሰራላችሁ ፈልጉ ሆነ ሀሳባችሁን አስቀምጡልኝ።